ሰላም ውድና የተከበራችሁት ወንድሞቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በባለፈው በፊት አንድ ቪዲዮ ሰርቼ ነበር። እሱ ምንድነው አጋጣሚ በጣም ቸግሯችሁ ከስልካችሁ ካርድ ከሌለው በተለይ ኮንትራት ቤትም ምንም የምትሰሩ ማለት ነው ከስልካችሁ ካርድ ከሌለው ሳዋ ሸሪሃ የምትጠቀሙ ወይም ኤስቲሲ ካርድ የምትጠቀሙ ስልካችሁ ምንም ቫላንስ የለውም። ለሰው መደወል ፈልጋችሁ መደወያ ካጣችሁ ለችግራችሁ ለዕለቱ ይሆናል። እሱ ደግሞ ከቴሌ ብር መበደር፣ እሱ ደግሞ ለዳታ ለኢንተርኔት ምን ያህል ነው የሚያበድር ብላችሁ ትጠይቃላችሁ። ለዳታ ለኢንተርኔት ያን ያክል ባይሆንም 5 ብር ግን ይሰጣቸዋል ማለት 5 ብር ለችኮላ አስፈላጊ ሆኖ መደወል ፈልጋችሁ ካርድ ከሌላችሁ 5 ብር ይሰጣቸዋል ማለት ነው። ከዛ ያንን 5 ብር ሰጥቷችሁ ልክ እናንተ ካርድ ስትሞሉ ይቆርጣል። አሁንም እናንተ ስልካችሁ ካርድ ከሌለው ይሞላላችኋል። ካርድ ስትሞሉ ይቆርጣል። ማቋረጥም ትችላላችሁ ከነጭራሹ። ተበድራችሁ ድጋሚ እንዳያበድራችሁ ባላንሳችሁ ባለቀ ቁጥር እንዳይሞላላችሁ ከፈለጋችሁ ማቋረጥ ትችላላችሁ። እንደዛ ብዬ ቪዲዮ ሰርች ብዙዎች ብዙ ጥያቄ ነው የምጠይቁኝ ማለት ነው። ጥያቄው ደግሞ ስንት ነው የምንበደረው ኢንተርኔት ሳለው? ይኸው እዚህ ጋር ጽሁፉን እዩት። እዚህ ጋር ያሳያችሁ እንደሱ እያላችሁ ትጠይቃላችሁ። እና አሁን እኔ ተበድሬ ያሳያችኋለሁ ማለት ነው። አሁን እዚህ ጋር መደዋወያው ጋር እገባለሁ። መደወያው ጋር እገባለሁ ማለት ነው። መደወያው ላይ ገብቼ ያለኝ ቫላንስ መጀመሪያ ያለው ኮኮብ 166 መሰላል ኦኬ እላለሁ። ያለኝ ቫላንስ አየዋለሁ ማለት ነው። አሁን የፈለኩት ከሀገር ለመደወል ፈልጌ ነው። ይሄው 1 ብር ከ50 ሳንቲም ነው ያለው ማለት ነው። ቫላንሱን አይነግራችሁም፣ ያበድራችኋል። ሲያበድራችሁ ግን በምንድን ነው የምታውቁት? ስደውሉ ይሰራል ማለት ነው። ቫላንሱን እዚህ ላይ ሙሉ ለሙሉ አያስቀምጥም ስትበደሩ። እኔ አሁን ይሄው ብር ከ50 ነው ያለኝ ማለት ነው ሪያል። ስለዚህ አሁን መበደር ፈለኩኝ። መበደር ፈልጌ 900 አገር ቤት ደውዬ 14 ደቂቃ በ6 ብር። ስለዚህ እኔ 1 ብር አለ እዚህ ጋር እንዳሳያችሁ። ስለዚህ በ6 ብር 14 ደቂቃ ተበድሬ ከቴሌ 5 ብር ከኔ 1 ብር አለ 6 ብር 14 ደቂቃ ማውራት ከሀገር ፈለኩ ቤተሰቦችን በአስቸኳይ ማግኘት ፈልጌ ማለት ነው። ስለዚህ ይሄው 900 ላለው እዚች ጋር ነጥብ አለ 3 ነጥብ ልበደር ነው አሁን አስቡ። እዛ እዚህ ጋር ሴንድ ሜሴጅ የሚላለ ሴንድ ሜሴጅ የሚለውን እጫናለሁ። ሴንድ ሜሴጅ የሚለውን ከተጫንኩ በኋላ በዚህ መልኩ ይከፍትልኛል ማለት ነው። እንደዚህ ብሎ ይመጣልኛል። 900 ለስንት ልበደር ነው አስቡት። 10.55 ብዬ እልካለሁ። ልበደር ነው 900 10.55 ሴንድ አደርጋለሁ ማለት ነው። ያው እስኪ የቀስት ምልክቷ እሷን እጫናለሁ። እኔ አሁን የፈለኩት ያው ቸግሮይ ቤተሰብ ሀገር ቤት መደወል ፈልጌ እዛ ሴንድ ላለው ያው this package is already active in your number have you turned my ctc ይላል። እስኪ አብድሮ ይከውን ቼክ ላድርግ። ሀገር ቤት ለመመጀን ፈልጌ ነው ማለት ሜጋባይት ገዝቼ ለመደወል። ስለዚህ አሁን እስኪ አብድሮ ያለ ብዬ ተስፋ አደርጋለሁ። በእርግጠኝነት ደግሞ ያበድራል መሰለኝ። እኔ እዚህ በፊት አልተበደርኩም መሰለኝ። ተበድሬ ግን እዳውን ሳልከፍል ድጋሚ ብድር ብጠይቅ ኔቨር ኤቨር አይሰጠኝም። አሁን ኮኮብ 888 አሁን ቼክ ላድርግ ማለት ነው። ሀገር ቤት ሜጋባይት ለሳር ካበደረኝ ነው። ከዚህ በፊት ተበድሬ ያለው አልተበደርኩም ማለት ነው። ረስታውት እዳውን ካልከፈልኩ አያበድርም። እሺ አሁን ዋትስአፕ ዴይሊ ፒክአፕ ምናምን ይላል 99 ይላል። ለምን ኢትዮጵያ 14 ደቂቃ ለአንድ ቀን የሚለው ነው መመጀን የፈለኩ። ሳዋ ኢትዮጵያ ይሄው 7 ቁጥር ሳዋ ኢትዮጵያ ዴይሊ ይላል። እቺ 7 ቁጥር እጫናታለሁ። ለምን ሳዋ ኢትዮጵያ ለአንድ ቀን የሚለውን ማለት ነው 7 ቁጥር ከዛ ሴንድ ለዋል። እስቲ ጋር ሴንድ የምትላለሽ ከዛ ሴንድ ይሄው 14 ደቂቃ ኢንተርናሽናል ሚኒት ቱ ኢትዮጵያ ቮልድ ዋን ዴይ ለአንድ ቀን 14 ደቂቃ። እስቲ አንድ ልበለው። ቴሌ አበድሮይ ከሆነ ካሁን በፊት ካልተበደርኩኝ ይመጅንልኛል ማለት ነው። ያ ዩ ሰብስክራይብ ኦር ሰክሰስፉል ይላል። ስለዚህ አበድሮያል ማለት ነው። ሶ ይሄው ሜሴጅ መጣልኝ። ይሄው ዲር እዚህ ጋር ይታያቸዋል ብዬ ተስፋ አደርጋለሁ።
ዲር ካስተመር ዩሮ ሪኳየርስ ቱ ሰብስክራይብ ፍሮም ኢትዮጵያ ዴይሊ ሰክሰስፉል ይላል። ስለዚህ አበድሮያል ማለት ነው። እስኪ ካበደረኝ ደግሞ ቸክ ላርግ ባክ ብዬ ልመለስና እዚህ ጋር ያበደረ ኮኮብ 888 አበድሮ ይኮን ሜጋባይቱ እንትን ይላል። ኮኮብ 5 መሰላል አበድሮ ይኮን 14 ደቂቃ ለኢትዮጵያ መደወያ ያበድራል ማለት ነው። ሜጋባይት ገዛው ማለት ነው። ያ አበድሮያል። ስለዚህ ይሄው አሁን አበደረኝ። ስለዚህ እኔ 1 ብር ስለነበረ በ6 ብር ነው ሜጋባይት የገዛው ማለት ለኢትዮጵያ መደወያ። ቴንኪዩ። አሁን መደወል የምፈልገው ወደ ኢትዮጵያ ነው ለህቴ። ስለዚህ ደውዬ እንትን እላለሁ ማለት ነው። ቀደም ያው ቫላንሱን አይታችኋል 1 ብር ከምናምን ነው። እዚህ ጋር ግን ቫላንሱን እንዳልኳችሁ አያስቀምጥም። ብዙዎች ተበድር ያለው ግን ቫላንሱን አያስቀምጥልኝም። ቫላንስ አያስቀምጥላችሁ። አንዳንዴ ያስቀምጣል፣ አንዳንዴ ደግሞ አያስቀምጥ። ስለዚህ አሁን ወደ ኢትዮጵያ ነው ደው እሺ አሁን በዚህ መልኩ ከኢትዮጵያ ደውዬ ጨርሻለሁ ማለት ነው። አሁን ተበድር ያለው ይሄን እዳ ካርድ ሞልቼ እንትን ከሞላው በኋላ ያበድረኝ 5 ይቆርጣል ማለት ነው። እና ይሞላላችኋል በጎደለ ቁጥር አሁን የአምስቱ ካለቀ ይሞላል ያል ቢያንስ 5 ብር ነው የሚያበድራችሁ። ከዛ እዳችሁን ስትከፍል ደግሞ 5 ብር ያበድራችኋል። ለአስቸኳይ ነገር ይሆናል እንጂ ለኢንተርኔት መግዣ ስንት ሜጋባይት ምናምን በሚለው እዛ ውስጥ አታስገቡ። ካላችሁ ግን ልክ እንደኔ 1 ብር ከስልካችሁ ካላችሁ 5 ብር ተበድራችሁ ከቴሌ የ6 ብር ኢትዮጵያ ማውራት ትችላላችሁ። ወይም የ5 ብር ሜጋባይት አለ አይደል? የ5 ብር ቆይ ላሳያችሁ። የ5 ብር አለ ጂቢ ኢንተርኔት አለ መሰለኝ ባይዘው እሱን መበደር ትችላላችሁ። ኢንተርኔት ዳታ ማለት ግን የሚያበድራችሁ 5 ብር ነው። እዛ በላይ የለም። እዳችሁን ስትከፍሉ ማቋረጥ ትችላላችሁ። የ5 ብር ይኖራል። አዎ እዚህ መሀል 15 ብር 30 99 እስኪ 99 የ5 ብር ይኖራል። ኢትዮጵያ 7 days 1 days ሳዋ ዩቲዩብ 1 days ይላል። ዴይሊ አንሊሚትድ ሴኩሪቲ ቱ ሸሪያ የ2 ብርም ራሱ አለ በ2000 ብር ማለት ነው። ስለዚህ ዴይሊ ሳዋቴን ፊክስ ምናምን ስለዚህ የ5 ብር ኢንተርኔት መግዛት ትችላላችሁ ማለት ነው። ለማቋረጥ ከፈለጋችሁ እዳውን ትከፍላላችሁ። ልክ ስትሞሉ ይወስድባችኋል ማለት ነው። ጭማሪ እዳ ያላችሁ እዳ ልበድር ብትሉ አይሰጣችሁ። አንሊሚትድ ያቋርጠዋል ማለት ነው። ስለዚህ አሁንም 900 ትላላችሁ። አሁን ለማቋረጥ ነው። ነጠብጣዋን እጫናለሁ። እዛ ሴንድ ሜሴጅ የሚለውን እንገባለሁ። ከዛ 900 ቅድም ስንት ነው? 55 ነው ያልኩት። አሁን ደግሞ 56 10 56 ምንድነው ማድረገው? ይሄን ለማቋረጥ ማለት ነው። ግን መጀመሪያ ዳይን መክፈል አለብኝ። ላቋርጠው ካልኩ ደግሞ እንደዚህ ሴንድ ለዋለሁ ማለት ነው። 10 56 ያሊያ ይሄን ካላቋረጣችሁት ሁሌም ካርድ ባለቀ ቁጥር ይሞላላችኋል ማለት ነው። ይኸው ቴንኪዩ ይላል። ቴንኪዩ ሪኳየርድ ዲአክቲቪቲ ይላል። ተቋርጧል ማለት ነው። ዲአክቲቪቲ ተቋርጧል። ስለዚህ እናንተ እንደዚህ አድርጋችሁ ሜሴጅ ልጋችሁ 900 ለ56 ማቋረጥ ትችላላችሁ። ይሄን ካላቋረጣችሁ ያው ካርድ በሌላችሁ ሰዓት 5 ብር ዝም ብሎ ይሞላላችኋል ማለት ነው። አቋረጣችሁት ግን እንደገና ለመበደር ከፈለጋችሁ አሁንም አቋርጣችሁ ለመበደር ከፈለጋችሁ ባልኳችሁ መሰረት ሜሴጅ ልካችሁ ማቋረጥ ትችላላችሁ ማለት ነው። የብዙዎች ጥያቄ ነው። የስንት ብር ነው ስንት ሜጋባይት መግዛት እንችላለን ምናምን ብላችሁ። ስለዚህ ይሄን ቪዲዮ መጀመሪያ ላይ ቪዲዮ ሰርቻለሁ። አሁን ድጋሚ በኮሜንት እንትን ስላላችሁ ነው። ይሄው ከዚህ ላይ ነው ኤስቲ ሳዋ ካርድ ብር ከቴሌ መበደር ለምትፈልጉ ብዬ በሰራውት ቪዲዮ መሰረት ያው እንደዚህ ብዬ በሰራውት መሰረት እዚህ ጋር ኮሜንታችሁ ታሳያችሁ። ሶሪ እዚህ ጋር ኮሜንት ይሄ ሳውዲ አረቢያ ነው። ዱባይ እኔ አልሰራውም። እስኪ የዱባይ ካርድ መበደሪያ እንዴት ነው? የት አለ ብሩ? መቼ ገባና ሴሙ ላይ ግን ስደውልበት ይደውላል። አዎ ስደውልበት ይደውላል። እዚህ ጋር ኮሜንት ታያችኋል። ስደውልበት ይደውላል። ስንት ብር እንዳበደረኝ እንዴት ልወቀው? ጉድ ሰራኝ። የምር ሜሴጅ የመጣልኝ 5 ብር ከ50 ሳንቲም ነው። እንደዚህ ይላል። ምን ማለት ነው? ስለዚህ ያበድራችኋል 5 ብር
እዛ ቫላንሱ ላይ ግን ስንት አለ ብላችሁ ቸክ ስታደርጉ አያሳያችሁም። ደምሩኝ አይሰራም። የዜን ብር መበደሪያ ይላል። በእናትሽ ሊባራ አመሰግናለሁ። ገላገልሽ። ይኸው አመሰግናለሁ። ይሄ ለችግራችሁ ይሆናል። ትምህርት ጥሩ ነው። እናመሰግናለን። ስንት እንዳበደረ ለማወቅ ለማወቅ 5 ብር ነው ብያቸዋለሁ። እዚህ ጋር ብዙ ኮሜንት ትጽፉልኝ ያላችሁ ያ በቃ ስለዚህ በዚህ መሰረት ከቴሌ 5 ብር ተበደሩ። ጥያቄ ካላቸው አሁንም ያልገባቸው ኮሜንት ስራ አስቀምጡልኝ። እኔ የምችለውን ለመመለስ አም ሬዲ። ኦኬ። መልካም ጊዜ። ደግሞ ዩቲዩብ ቻናሌን ሰብስክራይብ ሳታደርጉ እንዳታልፉ። ላይክም ሼር ማድረግ የምችሉ ሼር። እንደዚህ ስደት ላይ ሆኖ የስቲሲ ሸሪያ ሳውዲ አረቢያ ያሉ እነሱም እንደዚህ አጋጣሚ ካርድ የሚያመጣላቸው ሰው ካጣ አስፈላጊ ብለው የሚደውሉት ሰው ካለ ይሄን ሲስተም ይጠቀሙ።